አታውቁኝም እኔ እንዴት ሳብን ያሳየን ትላላችሁ እኔ ራሴ ሆኜ ያያችሁ። ይሄ አብ ወልድ መንፈስ ቅዱስን የተለያዩ አካላት የሚያደርግ አስተምህሮ በጣም አደገኛ ነው የምንለው አንዱም ምክንያት ይሄ ኢየሱስ ክርስቶስ አባት ካልሆነ ሊሸከም አይችልም። ምክንያቱም ተሸካሚው ስር ነው ተብሏል። ስር ደግሞ ምንድን ነው ተብሏል? አብ ነው ተብሏል። ኢየሱስ ክርስቶስን አብ ነው ብለን ስትቀበል ምን ማለት ነው? ወይም ደግሞ ኢየሱስ ክርስቶስ አብ አይደለም ስትለው ምን ማለት? ስር የሌለ ህዝብ ሁን ማለት ነው። ስጋ ነው ብሎ ሲባል የሆነ ዝም ብሎ የሆነ ቆዳ የሚታያችሁ ሰዎች እግዚአብሔር ከቆዳ መንፈስ ነፃ ያወጣችሁ ነው ማለት ነው። ሌላ ምንም የለም። በእውነት ከቆዳ መንፈስ ነፃ ውጡ። ስጋ ሆነ ሲባል እነዚህን ነገሮች ሁሉ ነው የሆነው። ፊልጵስዩስ መጽሐፍ ላይ እንደዚህ ይላል፣ አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ይላል። በተለይ የቁጥር 8ን መጀመሪያ ላንብበው። አዎን በእውነት እነዚህ ቃሎች አጽንኦት የሚሰጡ ቃሎች ናቸው። አዎን ይላል፣ እርግጠኛ ሆኖ ነው የሚናገረው። ከዛ ደግሞ በእውነት ይላል። እግዚአብሔር የተመሰገነ ይሁን። ከዛ በኋላ ሊያስተላልፈው የሚፈልገው መንገድ በጣም ጠንካራ ስለሆነ አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ከሁሉ ይልቅ የሚበልጥ እውቀት ኢየሱስ ነው። እግዚአብሔር የተመሰገነ ይሁን። ሌላ የለም። ሌላ ካለም የማይበልጥ እውቀት ነው ማለት ነው። ስለዚህ ነው ይሄ አብ ወልድ መንፈስ ቅዱስን የተለያዩ አካላት የሚያደርግ አስተምህሮ በጣም አደገኛ ነው የምንለው አንዱም ምክንያት ይሄ ነው። አሁን የተለያዩ አካላት ካሉ ኢየሱስ ወልድ ብቻ ከሆነ ስለዚህ ወልድን ማወቅ ነው ከሁሉ የሚበልጥ እውቀት ማለት ነው። ወልድን ማወቅ ከሁሉ የሚበልጥ እውቀት ነው። ምክንያቱም ኢየሱስ ክርስቶስ ማለት ወልድ ብቻ ነው። ስለዚህ ወልድን ማወቅ ከሁሉ የሚበልጥ እውቀት ማንን ማወቅ ነው? ወልድን አብን ማወቅስ ምን ሊሆን? ሌላኛውንስ አካልስ እንዴ እኩል ከሆኑ ከሁሉ ይልቅ የሚበልጠው እውቀት አብንም ማወቅ አንደኛውን አካል፣ ወልድን ማወቅ ሁለተኛውን አካል፣ መንፈስ ቅዱስን ማወቅ ሶስተኛውን አካል ነው መሆን ያለበት። መጽሐፍ ቅዱስ ግን ይሄ ሁሉ ጋጋታ የለኝም ማለት አብ ወልድ መንፈስ ቅዱስ የተለያየ አካል አይደለም። ኢየሱስ ነው። እግዚአብሔር የተመሰገነ። ኢየሱስ ክርስቶስ በሚታይ መልኩ ወልድ ነው። በማይታየው ባህሪው ደግሞ አብ ነው። ከኛ ጋራ የሚገናኝበት አክሽን በተግባር ከኛ ጋራ ደግሞ ኮሚኒኬት የሚያደርግበት ብዙ ሌሎችም ስራዎች የሚሰራበት፣ የሚያድስበት፣ የሚቀድስበት፣ የሚያጽናናበት ደግሞ መንፈስ ቅዱስ ነው። ስለዚህ ሐዋርያ ጳውሎስ ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ሲል ምንም ችግር የለውም። አብን ረስቶ አይደለም፣ መንፈስ ቅዱስን ረስቶ አይደለም። ምክንያቱም በሐዋርያ ጳውሎስ ዘንድ ሶስት የተለያዩ ፐርሰኖች፣ ሶስት የተለያዩ አካላት የሉም። መታወቅ ያለባቸው ከኢየሱስ ውጪ ሆነው መታወቅ ያለባቸው አብ የሚባል ሌላ መታወቅ ያለበት አካል፣ መንፈስ ቅዱስ የሚባል ሌላ መታወቅ ያለበት አካል ስለሌለ ከሁሉ ይልቅ የሚበልጠው እውቀት ኢየሱስ ነው አለ። በቃ ስለዚህ ኢየሱስን ወልድ ብቻ ያደረገ ሰው ለአብና ለመንፈስ ቅዱስ ክብር የለውም ማለት። ከሁሉ የሚበልጠው እውቀት ማን ነው? ሶስት አካል ደርድረህ
ከሶስቱ አካል ግን የሚበልጠው እውቀት የዚህኛው ብለህ እነዛኞቹስ ምን ይሁኑ? ሶስት አካል ደርድራ አስቀምጠህ ከሁሉ የሚበልጠው ግን ይሄኛው ነው ብለህ ካልክ እነዛኞቹ ምን ሊሆኑ ፈልገህ ነው? ስለዚህ እንደዚህ አይነት ስህተት ውስጥ ሐዋርያ ጳውሎስ አልገባም። ኢየሱስ ክርስቶስን ይሄ ወልድ የሚለውን ነገር መጽሐፍ ቅዱስ ሲያነሳ የተለያዩ አገላለጾች አሉት። እነዛን ቶሎ ብዬ 10 ናቸው። ጥቅሶቹን እሰጣቸዋለሁ። አንደኛ ወልድ የሚለው ቃል በኢሳይያስ መጽሐፍ ምዕራፍ 9 ቁጥር 6 ላይ ወንድ ልጅ በሚል ተገልጿል። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል ይላል። እግዚአብሔር ይመስገን። ስለዚህ ይሄ ወንድ ልጅ የተባለው ወልድ ነው፣ ሌላ አይደለም። ወንድ ልጅ ብሎ መለኮት ደግሞ የለም። መለኮት ወንድ ልጅ አይባልም። እግዚአብሔር ይመስገን። ይሄ ነው ደግሞ የሞተልን ወንድ ልጅ ተሰጥቶናል ነው የሚለው። በዮሐንስ ወንጌል ምዕራፍ 3 ላይ ደግሞ ብትሄዱ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ደግሞ ምን ይላል? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ይላል። አንድያ ልጁን እስኪሰጥ። ስለዚህ አንድ ልጅ ነው ያለው። ይህን ልጅ ነው አንድያ ልጅ የተባለው በኢሳይያስ መጽሐፍ ምዕራፍ 9 ወንድ ልጅ የተባለው ወንድ ልጅ ተሰጥቶናል ነው ያለው። እዚህ ደግሞ አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል። ስለዚህ አንድያ ልጅ የተባለ መለኮት አይደለም፣ ወንድ ልጅ ነው የተሰጠ። ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል። ሁለት ልጆች ተሰጥቶናል ሊባል ነው ማለት ነው። ወንድ ልጅም ተሰጥቶናል፣ እንደገና ደግሞ እዚህ ደግሞ አንድያ ልጁን ሰጥቶናል ይላል። ስንት ልጅ ነው የተሰጠን? አንድ ነው ከተባለ እንግዳው አንድያ ልጅ የተባለው ይሄ ወንድ ልጅ የተባለው ነው የተሰጠን ወንድ ልጅ ነው አንድያ ልጅ የተባለው እንጂ ሁለት ልጆች አልተሰጡም። እግዚአብሔር ይመስገን። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ስለዚህ ይሄ ወንድ ልጅ አንድያ ልጅ ደግሞ በሚል መጥቷል ማለት ነው። በማቴዎስ ወንጌል ምዕራፍ 17 ይህንን ባለፈው ሳምንትም አየት አድርገነዋል። ይሄ አንድያ ልጅ የተባለው ወንድ ልጅ የተባለው እንደገና በማቴዎስ ወንጌል ምዕራፍ 17 ላይ ደግሞ ሲመጣ ደግሞ ምንድን ነው ያለው? ማቴዎስ ምዕራፍ 17 ቁጥር 22 ላይ እንደዚህ አለ። በገሊላ ሲመላለሱ ኢየሱስ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በሦስተኛውም ቀን ይነሳል አላቸው፣ እጅግም አዘኑ ይላል። እዚህ ላይ ደግሞ የሰው ልጅ ብሎታል። ወንድ ልጅ፣ አንድያ ልጅ፣ የሰው ልጅ የሚሞተው ማለት ነው። የሞተው የተነሳው እግዚአብሔር ይመስገን። በዮሐንስ ወንጌል ምዕራፍ 2 ላይ ደግሞ ምዕራፍ 2 ቁጥር 19 ላይ ይህንን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ፣ አፍርሱት አነሳዋለሁ አላቸው። እነሱ ከ46 ዓመት ጀምሮ ይሰራ ስለነበረው ህንፃ ነበር የመሰላቸው። እሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር ይላል። ስለዚህ አሁን ደግሞ ምን ሆኖ መጣ? የሰውነቱ ቤተ መቅደስ። የሞተው የተነሳው ምንድን ነው የሚባለው? የሰውነቱ ቤተ መቅደስ ነው የተባለው። ይሄ ሁሉ አንድ አይነት ነገር። የሞተልን የተነሳልን ምን ተብሎ ይገለጻል? ወንድ ልጅ፣ አንድያ ልጅ፣ የሰው ልጅ፣ የሰውነቱ ቤተ መቅደስ። የህይወት እንጀራ እኔ ነኝ ብሎ ደግሞ ይመጣና ደግሞ የተሰጠን ምንድን ተብሎ ይገለጻል? እዚህ ደግሞ የህይወት እንጀራ ነው ብሎ ይነግረናል ማለት ነው። እግዚአብሔር የተመሰገነ ይሁን። ምን ይላል? ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ለዓለም ሕይወት የምሰጠው እንጀራ ስጋዬ ነው። አሁን ለዓለም ሕይወት የተሰጠው ደግሞ እዚህ ጋር ምንድን ነው ተባለ? የሕይወት እንጀራ። በሐዋርያት ሥራ ምዕራፍ 17 ቁጥር 31 ላይ ደግሞ እግዚአብሔር ያለማወቅን ወራት አሳልፎ ንስሐ ይገቡ ዘንድ ሰውን ሁሉ ያዛል፣ ቀን ቀጥሯልና በዚያን ቀን ባዘጋጀው ሰው እጅ በዓለም ሁሉ ላይ በጽድቅ ሊፈርድ አለው። ስለዚህ እርሱን ከሙታን በማስነሳቱ ሁሉን
አረጋግጧል ይላል። ባዘጋጀው ሰው ወንድ ልጅ፣ አንድያ ልጅ፣ የሰው ልጅ፣ የሰውነቱ ቤተ መቅደስ፣ የሕይወት እንጀራ እግዚአብሔር ያዘጋጀው ሰው። እግዚአብሔር የተመሰገነ ነው። በቆላሲያስ መጽሐፍ ምዕራፍ 1 ላይ ደግሞ ምን ብሎ ደግሞ ያመጣል? በቆላሲያስ መጽሐፍ ላይ ይሄ ሁሉ መጽሐፍ ቅዱስ ላይ ያለ ነገር፣ ይህንን መጽሐፍ ቅዱስ ላይ ያለ ነገር እያቀረብን ሌላ አይነት ይሄ አቃተን ነው እንጂ የሚባለው ሌላ ነገሮች ይህንን የማይመስሉ ነገሮች መልስ ሊሆኑ አይችሉም። ይህንን እውነት ከመገስገስ ማቆምም አይችሉም። እግዚአብሔር ይመስገን። ቆላሲያስ ምዕራፍ 1 ቁጥር 21 ላይ እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ። እዚህ ጋር ደግሞ ምን ብሎ ያመጣዋል? በስጋው ሰውነት ከዮሐንስ ወንጌል ምዕራፍ 2 ጋር ይቀራረባል። ዮሐንስ ወንጌል ምዕራፍ 2 ላይ ስለ ሰውነቱ ቤተ መቅደስ ብሎ ነው የሚያስቀምጠው። ምክንያቱም ያ ሰውነት መኖሪያ ነው። ቤተ መቅደስ ነው ካለ መኖሪያ መሆኑን ለማሳየት ነው። እዚህ ላይ ደግሞ የታረቅነው በሞቱ በኩል ነው። በምኑ ሞት በኩል? በስጋው ሰውነት ብሎ ያመጣዋል። በሮሜ መጽሐፍ ላይ ደግሞ ይሄንን ደግሞ ምን ብሎ ያመጣዋል? የልጁ ወይም የእግዚአብሔር ልጅ ብሎ ደግሞ ያመጣል። ሮሜ ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ይላል። ይሄ ደግሞ ሮሜ መጽሐፍ ምዕራፍ 5 ላይ ያለ ነው። ሮሜ ምዕራፍ 5 ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ይልቁም ከታረቀን በኋላ በሕይወቱ እንድናለን ይላል። እዚህ ጋር ደግሞ ልጁ ብሎ አመጣው። የሞተውን ወንድ ልጅ፣ አንድያ ልጅ፣ የሰው ልጅ፣ የሰውነቱ ቤተ መቅደስ፣ የሕይወት እንጀራ እግዚአብሔር ያዘጋጀው ሰው፣ የስጋ ሰውነት፣ ወልድ ወይም ልጁ እግዚአብሔር ይመስገን። በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ደግሞ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ደግሞ ያመጣዋል። እግዚአብሔር የተመሰገነ ነው። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ያመጣዋል። እግዚአብሔር የተመሰገነ ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ደግሞ ቃል ሥጋ ሆነ ብሎ ደግሞ ሥጋ ብሎ ያመጣዋል። ስለዚህ ሥጋ ሲባል እነዚህን ሁሉም የሚያመለክት ነው እንጂ ሥጋ የሚለው ዝም ብሎ ቆዳ ማለት አይደለም። እግዚአብሔር ይመስገን። አሁን እንዴ ስለ ሥጋው እኮ ነው የሚያወራው ሲባል ስለ ቆዳ የሚወራ አድርገው የሚወስዱ ሰዎች አሉ። አረ ይሄ ሁሉ ነው። ቃል ሥጋ ሆነ ሲባል ወንድ ልጅ፣ አንድያ ልጅ፣ የሰው ልጅ፣ የሰውነት ቤተ መቅደስ፣ የሕይወት እንጀራ እግዚአብሔር ያዘጋጀው ሰው፣ ወልድ፣ የሥጋው ሰውነት፣ የእግዚአብሔር በግ ሆነ እያልን ነው። ይሄ ሁሉ ስለሱ የሚነገር እሱ የተገለጸበት ያ ሰውነት ያ ሥጋ የተገለጸበት ነው እንጂ ያን ሰውነት ቆዳ ብቻ ብሎ አይደለም የገለጸው። ያ ሰውነት ወንድ ልጅ ተብሎ ተገለጸ። ያ ሥጋ አንድያ ልጅ ተብሎ ተገለጸ። ያ ሥጋ የሰው ልጅ ተብሎ ተገለጸ እንጂ ቃል ሥጋ ሆነ ሲባል የሆነ ዝም ብሎ የሥጋ ክፍል አድርጎ የሚታየው አስተሳሰብ ትክክል አለ። እነዚህ ሁሉ መጽሐፍ ቅዱስ የሚያወራቸው ነገሮች በሙሉ አብሮ መጠናት አለባቸው። እኛ የፈለግናቸውና እኛ የመረጥናቸውን ጥቅሶች ብቻ አጥንተን ይኸው መጽሐፍ ቅዱስ ይህን ነው የሚለው ብሎ ማለት ትክክል አይደለም። ስለ አንድ ጉዳይ ሙሉ እውቀት እንዲኖረን ከፈለግን ስለዛ ጉዳይ የተጻፉ ሐሳቦች በሙሉ እንዲነበቡ እንዲታዩ ያስፈልጋል። እግዚአብሔር የተመሰገነ ይሁን። ይሄ ሁሉ የሚታይ አሁን ወንድ ልጅ የሚለው የሚታይ ፊዚካል ነገር፣ አንድያ ልጅ ስንል ፊዚካል፣ የሰውነት ቤተ መቅደስ ፊዚካል፣ የሕይወት እንጀራ ፊዚካል፣ እግዚአብሔር ያዘጋጀው ሰው ፊዚካል፣ የሥጋ ሰውነት ፊዚካል፣ ሥጋ ሆነ ሥጋ ፊዚካል አለ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ፊዚካል ነው። ይሄ የሚታየውን መልክ በዚህ መንገድ ገለጸው መጽሐፍ ቅዱስ። እግዚአብሔር የተመሰገነ ይሁን። ስለዚህ ኢየሱስ ክርስቶስ የሚታየው
ባህሪው ማን ነው የሚታየው መልኩ ስጋ ነው ብሎ ሲባል የሆነ ዝም ብሎ የሆነ ቆዳ የሚታያችሁ ሰዎች እግዚአብሔር ከቆዳ መንፈስ ነፃ ያውጣችሁ ነው የምለው። ሌላ ምንም የለኝ። በእውነት ከቆዳ መንፈስ ነፃ ውጡ። ስጋ ሆነ ሲባል እነዚህን ነገሮች ሁሉ ነው የሆነው። ወንድ ልጅ ነው የሆነው፣ አንድያ ልጅ ነው የሆነው፣ የሰው ልጅ ነው የሆነው፣ የሰውነት ቤተ መቅደስ ነው የሆነው፣ የሕይወት እንጀራ ነው የተባለው፣ እግዚአብሔር ያዘጋጀው ሰው፣ የስጋ ሰውነት፣ የእግዚአብሔር በግ፣ ይሄ ሁሉ ነው። እኛ እንኳን እኮ እኛ ራሳችን ስጋ በምንባልበት ብለው መጽሐፍ ቅዱስ ይገልጸናል። ያ ማለት ቆዳ ብቻ ናቸው ማለት አይደለም። ለምሳሌ ዘፍጥረት መጽሐፍ ምዕራፍ 6 ላይ በወስዳችሁ ዘፍጥረት ምዕራፍ 6 ላይ ምን ይላል? እንዲህም ሆነ ይላል ዘፍጥረት ምዕራፍ 6 ቁጥር 1 ላይ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካሞች እንደሆነ አዩ። ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖሩም፣ እርሱ ስጋ ነውና ዘመኖቹም 120 ዓመት ይሆናሉ አለ። እርሱ ምንድን ነው? ስጋ ነው አለ። ያ ማለት በቃ ቆዳ ነው ማለት ነው? የለውም ነፍስ፣ መንፈስ የለውም፣ ነፍስ የለውም። ስጋ፣ እሱ ስጋ ነው ስላለ ቆዳ ነው ማለት ነው? አይደለም። ስጋ የሚለው ቃል አንዳንድ ጊዜ ሁለንተናችንን ወክሎ የሚመጣበት ጊዜ እንዳለ ማወቅ አለብን፣ ተለይቶ እስካልተጻፈ ድረስ። አንዳንዴ ስጋ የሚታየውን ብቻ ሌላኛውን ሁለንተናችንን የማይገልጽበት ጊዜ አለ። ትክክል ነው። ግን ለብቻው ከተቀመጠ ግን ሁለንተናችንን በሚገልጽ መልኩ ይቀመጣል። ስጋ የሚለው ቃል የመጽሐፍ ቅዱስን አገላለጽ መቀበል አለብን። የመጽሐፍ ቅዱስን አቀራረብ ማወቅ አለብን፣ ማጥናት አለብን፣ ማንበብ አለብን፣ መጸለይ አለብን። ዝም ብለን በራሳችን ስሜት እኛ ሰፈር እንደዚህ ነው የሚባል ነገር የለም። መጽሐፍ ቅዱስ በአንተ ሰፈር ሀሳብና እቅድና ፕላን አይመራም፣ አይተረጎምም። እግዚአብሔር ይመስገን። መዝሙረ ዳዊት 65 ላይ መዝሙረ ዳዊት 65 ቁጥር 1 ላይ አቤቱ በጽዮን ለአንተ ምስጋና ይገባል፣ ለአንተም ጸሎት ይቀርባል ይልና ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ይላል። ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። ምን ማለት ነው? ቆዳ ለጸሎት ይመጣል ማለት ነው አይደለም። ይሄ ሁለንተና ሰው ሁሉ ጸሎት የሚፈልግ ሁሉ ስጋ ለባሽ ሁሉ ስጋ የለበሰ ሰው ሁሉ ይመጣል ለማለት ነው እንጂ ስጋ ሁሉ ጸሎቱን ወደምትሰማ ወደ አንተ ይመጣል ማለት ቆዳ ተሰብስቦ ወደ ጸሎት ይመጣል ማለት አይደለም። እዚህ ጋር ስጋ የሚለው ሰውን የሚለውን ሐሳብ በሚጠቀልል መልኩ ቀርቧል። አንዳንድ ጊዜ ደግሞ ስጋ የሚለው ክፍል ደግሞ ነጥሎ ሁለንተናችንን በማይገልጽ መንገድ ሊቀመጥ ይችላል። ለምሳሌ አንደኛ ተሰሎንቄ ላይ ስጋችሁ፣ መንፈሳችሁ፣ ነፍሳችሁ ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይላል። አሁን እዛ ጋር ስጋ ያለው የሚታየውን የሰውነታችንን ክፍል ነው። ነፍሳችንን የማይመለከት መንፈሳችንን የማይመለከት ማለት ነው። ምክንያቱም ነፍስም ለብቻው ቀርቧል፣ መንፈስም ለብቻው ከቀረበ ስጋ የሚለው ፓርት ፊዚካሉን ፓርታችንን የሚወክል ነው ማለት ነው። ዝም ብሎ ግን ስጋ ብቻ ተብሎ ከመጣ ግን ሁለንተናችንን በሚገልጽ መልኩ መጽሐፍ ቅዱስ ሊጠቀምበት ይችላል። ነፍሳችንንም፣ መንፈሳችንም፣ ስጋችንንም ሁለንተናችንንም ሁሉ በሚጠቀልል መልኩ ማለት ነው። እግዚአብሔር ይመስገን። ሰው የሚለውን ቃል እንደዛ ነው። አሁን እዚህ ጋር ሰዎች ሁሉ ወደ አንተ ይመጣሉ ብሎ ሲል ሰዎች የሚለው ሁለንተናችንን ነው የሚገልጸው እንጂ ከኛ የሆነ ክፍል ተለይቶ አይደለም ሰው የሚባለው። እግዚአብሔር ይመስገን። አንዳንድ ጊዜ ግን ሰው የሚለው ቃል ፊዚካል የሆነውን ብቻ ደግሞ የሚወክልበት ጊዜ ደግሞ አለ። ያንን ማወቅ ያስፈልጋል። ለምሳሌ ዘፍጥረት መጽሐፍ ምዕራፍ 2 ላይ እግዚአብሔር ሰውን ከምድር አፈር አበጀው ሲል ያ ከምድር አፈር አበጀው የሚባለው ፊዚካል የሆነውን ፓርት ነው እንጂ ነፍሳችንም፣ መንፈሳችንም፣ ስጋችንም ከአፈር ነው የተበጀው ማለት አይደለም። እዛ ጋር ሰውን ከምድር አፈር አበጀው፣ እዛ ጋር ያለው ሰው
የፊዚካል ፓርታችንን ለፊዚካል የሆነውን የሚታየውን የሰውን ክፍል ለማመልከት የገባ ነው እንጂ ነፍስም ሰውን ከምድር አፈር አበጀው ካለ ሰው ማለት ነፍስ፣ መንፈስ፣ ስጋ ስለሆነ እግዚአብሔር ነፍሳችንንም መንፈሳችንንም ስጋችንንም ከምድር አፈር ነው ያበጀው ማለት አይደለም። እዚህ አውዱ አገባቡ በዛ መንገድ አለው። ዋናው ነገር ግን ስጋ በምንልበት ጊዜ ደግሞ እንደዚህ ሁለንተናውን በሚገልጽ መንገድ ስጋ ሊባል ይችላል የሚለውን ነገር እንድናየው ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ቃል ስጋ ሆነ ስንል እዛ ጋር ስጋ የምንለው ማነው? ወልድ ነው። ያ ማለት ወልድ ማለት ቆዳ ብቻ ነው ማለት አይደለም። ወልድ ስጋ ቢለው እዛ ጋር ሁለንተናው ሰው የሚያሰኘው ምን ተብሎ ተገልጿል? በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 47 ላይ የፊተኛው ሰው ከመሬት መሬታዊ ነው ብሎ ሁለተኛው ሰው ግን ከሰማይ ነው ይላል። ሁለተኛው ሰው። ስለዚህ ሁለተኛው ሰው ወንድ ልጅ የተባለው፣ አንድያ ልጅ የተባለው፣ የሰው ልጅ የተባለው፣ የሰውነት ቤተ መቅደስ የተባለው፣ የሕይወት እንጀራ የተባለው፣ እግዚአብሔር ያዘጋጀው ሰው የተባለው፣ የእግዚአብሔር ልጅ የተባለው፣ የስጋ ሰውነት የተባለው፣ ስጋ ተብሎ የተገለጸው በዮሐንስ ወንጌል 1:14 ላይ ቃል ስጋ ሆነ ነው የሚለው። ስጋ ተብሎ እዛ ጋር የተገለጸው የእግዚአብሔር በግ ተብሎ የተገለጸው ሁለተኛው ሰው ነው። ሁለተኛው ሰው በዚህ ሁሉ መንገድ ነው የሚገለጸው እንጂ እኛ በምናውቀው መንገድ ወይም የፊተኛው ሰው በሚገለጥበት መንገድ ብቻ አይገለጽም። አሁን የፊተኛው ሰው አንዳንድ ነገሮች ከዚህ መካከል የሚመለከቱት ሊኖሩ ይችላሉ። ግን የሕይወት እንጀራ የሚለው የፊተኛው ሰው አይባልም። አሁን የፊተኛው ሰው ወንድ ልጅ ሊባል ይችላል። ሁለተኛውም ሰው ወንድ ልጅ ተብሏል። እዚህ ጋር የተዘረዘሩትን ሁሉ ግን የፊተኛው ሰው አያሟላም። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አይባልም። የፊተኛው ሰው ሁለተኛው ሰው ብቻ ነው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሊባል የሚችል። የሕይወት እንጀራ ሊባል የሚችለው ሁለተኛው ሰው ነው። ባዘጋጀው ሰው ይፈርዳል የተባለው ሰው የፊተኛው ሰው አይደለም። የፊተኛው ሰው የሚፈረድበት እንጂ በሱ ሆኖ የሚፈርድበት አይደለም። ያ ሁለተኛው ሰው ነው። ሁለተኛው ሰው አብ ወይም እግዚአብሔር በሱ ሆኖ የሚፈርድበት ነው። ምክንያቱም ባዘጋጀው ሰው እጅ በዓለም ሁሉ ላይ በጽድቅ ሊፈርዳለሁ። ይሄ ሰው ሁለተኛው ሰው ነው። የፊተኛው ሰው ይህን መሆን አይችልም። የፊተኛው ሰው የሕይወት እንጀራ ሊባል አይችልም። የፊተኛው ሰው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሊባል አይችልም። እግዚአብሔር የተመሰገነ። ስለዚህ ኢየሱስ እነዚህን ሁሉ በሚታየው መልኩ በእነዚህ ሁሉ ተገልጿል ማለት ነው። ወደማይታየው ደግሞ ስንሄድ ወልድ ብቻ ሊሆን አይችልም። በተለይ መጽሐፍ ቅዱስ ጥለን ነው መሆን ያለበት። መጽሐፍ ቅዱስ ተሸክመን ኢየሱስ ወልድ ብቻ ነው ብሎ ማስተማር በጣም የሚገርም ነገር ነው። እስኪ አንድ ቃል ላንብብላችሁ። ዮሐንስ ወንጌል ምዕራፍ 10 ላይ ዮሐንስ ወንጌል ምዕራፍ 10 እንደዚህ የሚል እግዚአብሔር ቃል አለ። ዮሐንስ ወንጌል ምዕራፍ 10 ብዙ ሰዎች ይህንን ጥቅስ ሲያዩ በቃላት ለመግለጽ ያስቸግረኛል። በጣም ኢየሱስ ክርስቶስን ወልድ ብቻ ማድረግ የሚፈልጉ ሰዎች የሆነ ፍጥነት ሲያሳዩ አያለሁ በብዙ ውይይቶች መካከል ላይ። ዮሐንስ ወንጌል ምዕራፍ 10 ቁጥር 36 ምን ይላል? የእግዚአብሔር ልጅ ነኝ ስላሉ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትሉታላችሁን? የእግዚአብሔር ልጅ ነኝ ስላልኩ ማለት ወልድ ማለት ነው አይደል? ኦኬ። ስለዚህ ወልድን ማን ቀደሰ ስላሉ እናንተ አብ የቀደሰውን። ስለዚህ ወልድን መቀደስ የሚችል ማን ነው? አብ ነው። አይ ወልድን የሚቀድሰው ሌላ ነው እንትና ነው ወይ ሌላ ብላችሁ ወይ ከመላእክት ወይ ከሰዎች ወይ ከልዩ ፍጥረት ማንንም ልታመጡ አትችሉም። መጽሐፍ ቅዱስ ምንድን ነው ያለው? እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትላላችሁ። ታዲያ ይሄ አብ የቀደሰው
የት ነው ይሄ አብ ያለው? ወልድን የቀደሰው አብ እንዴት ነው የሚኖረው ሲል ምን አለ እዛው ላይ? እኔ የአባቴን ሥራ ባላደርግ አትመኑኝ፣ ባደርገው ግን እኔንስ እንኳን ባታምኑኝ አብ በእኔ እንደሆነ እኔም በአብ እንደሆኑ ታውቁና ታስተውሉ ዘንድ ሥራውን እመኗል። ይሄ ወልድን ይቀድሳል የሚባለው አብ ደግሞ በእኔ ነው የሚኖረው፣ እኔ ደግሞ በአብ እንዳለው ይሄንን ታስተውሉ ዘንድ ታውቁና ታስተውሉ ዘንድ ሥራውን እመኗል። ስለዚህ ወልድን የቀደሰው አብ ነው ካልክ በኋላ በዚህ ጥቅስ መሰረት ደግሞ አብ በወልድ ወልድም በአብ ነው ካልክ በኋላ ኢየሱስ ወልድ ብቻ ነው ብለህ መናገር አትችልም። ለምን? ዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 19ን ተመልከቱ። ዮሐንስ ወንጌል ምዕራፍ 17 ቁጥር 19 እንደዚህ ላይ ኢየሱስ እንዲህ አላቸው፣ እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነሱ እቀድሳለሁ አለ። እንዴ እናንተ ኢየሱስን ወልድ ብቻ አይደለም አብን ነው የምትሉት፣ ራሱን ቀደሰ ልትሉ ነው ይሉናል። አዎ ዮሐንስ ወንጌል ምዕራፍ 17 ቁጥር 19ን ቀዳችሁ እስካላወጣችሁት ድረስ ዮሐንስ ወንጌል ምዕራፍ 17 ቁጥር 19 መጽሐፍ ቅዱስ ውስጥ እስካለ ድረስ እንደዚህ ነው የሚነበበው። እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን አብቡ መጽሐፋችሁ ላይ እኔ ራሴን ስለ እነርሱ ቀድሳለሁ። ስለዚህ አብ ነው የቀደሰው ሲባል ከሱ በተለየ ያለ ሌላ አካል ቢሆን ኖሮ እንዴት ራሴን ቀደስኩ ይላል? ስለዚህ ኢየሱስ አብ ነው የቀደሰው። ዮሐንስ ወንጌል ምዕራፍ 10 ቁጥር 36 ያ ማለት ግን አብ ከወልድ በተለየ አካል አይደለም ያለው። አብ የሚኖረው የት ነው? በእኔ ነው። እኔ በአብ ነኝ። ስለዚህ ማን ነው የቀደሰው? ራሴ። አየህ፣ በምክንያት ነው። ኢየሱስ ወልድ ብቻ አይደለም የምንለው በምክንያት ነው። አብ ቀደሰኝ ብሎ ስላለ በቃ ካሁን በኋላ አብ ሌላ ነው አይደለም፣ ራሴ ብሎ መጣለ። ራሴ ብሎ መጣለ። ያ ጌታዬ የምትለው ኢየሱስ ንጉሴ ነው የምትለው ኢየሱስ ወልድ ብቻ ነው ግን ብለህ በወልድነት የገደብ ነው፣ በወልድነት ያጠርከው፣ በወልድነት ልታሸማቅቀው በቃ ሽምቅቅ አድርገህ ወልድ ብቻ ለማድረግ እንዲህ ስትታገለው የምትለው ኢየሱስ እኔ ራሴን ነው የቀደስኩት ብሎ መጣ። አይ ራሴን ስትል ቀዳሹ ማን ነው ብለህ እንዳትጠራጠር አብ ነው አለ። አብ ነው አለ። ወልድን የሚቀድስ አብ ነው። በዮሐንስ ወንጌል ምዕራፍ 10:36 መሰረት አብ ነው። በዮሐንስ ወንጌል ምዕራፍ 17 ቁጥር 19 ደግሞ ራሱ ኢየሱስ ነው። ስለዚህ ኢየሱስ ወልድ ብቻ። ኢየሱስ ራሱን እንደቀደሰ እየተናገረ ወልድ ብቻ ነው ብለህ ልታስተምር እንዴት ትችላለህ? አይቻልም። ወይ ኢየሱስ ራሱን አልቀደሰም ብለን መካድ አለብን፣ ወይ ደግሞ ወልድን የሚቀድሰው አብ ነው የሚለውን መካድ አለብን እንጂ በዮሐንስ ወንጌል ምዕራፍ 10:36 መሰረት ወልድን የሚቀድሰው አብ ነው ካልን በኋላ በዮሐንስ ወንጌል 17:19 ደግሞ ወልድ የቀደሰው ራሱን ነው ካለ እንግዳው አብ የሚባለው ነገር ከወልድ ውጭ አይደለም ያለው፣ በወልድ ነው የሚኖረው። ስለዚህ ኢየሱስ ክርስቶስ በወልድነቱ ተቀዳሽ ነው፣ በአብነቱ ደግሞ ቀዳሽ ነው። ራሴን ነው የምቀድሰው አለ። በወልድነቱ ተቀዳሽ ነው፣ በአብነቱ ደግሞ ራሴ ነኝ ቀዳሹ ስላለ ቀዳሽ ነው። ቀዳሽና ተቀዳሽ ሁለት አካላት አይደሉም፣ ራሴ ነኝ ያለ። እግዚአብሔር የተመሰገነ ይሁን። ይሄ እኮ በጣም ቀላል ነገር ነው እኮ። በጣም ብዙ ሰዎች ይሄንን ነገር እኮ አንድ እግዚአብሔር ወልድ የሚባል መጽሐፍ ቅዱስ የማያውቀው አንድ እንትን ፈጥረዋል አይደለም። አንድ የሆነ እኮ አንድ ምስል ፈጥረዋል። እሱ ምስል እግዚአብሔር ወልድ የሚባለው ምስል እኮ ሰውም ነው አምላክም ነው ይሉታል። የለም እኮ መጽሐፍ ቅዱስ ውስጥ እግዚአብሔር ወልድ የሚባል እንደሱ አይነት ነገር የለም። ግን በፈጠሩት እንኳን እንደዛ መሆን ይችላል። ኢየሱስ እግዚአብሔር ወልድ ስለሆነ ሰውም አምላክም መሆን ይችላል። እንደዛ ያለ እንግዳው ይሄ ከገባችሁ ሰውም አምላክም
የሚታይ መልክና የማይታይ ባህሪ ተሰጠ። እንግዳው በመጽሐፍ ቅዱስ መሰረት እሱ ነገር የተሰጠው ለእግዚአብሔር ወልድ አይደለም፣ ለእግዚአብሔር አብ ነው። መጽሐፍ ቅዱስ ውስጥ 13 ጊዜ እግዚአብሔር አብ ተብሎ ተጽፏል። 13 ጊዜ አንድም ቦታ ላይ እግዚአብሔር ወልድ የሚል ቃል የለም። ስለዚህ ኢየሱስ ክርስቶስን የኢየሱስን ሁለቱንም የሚታይ መልኩንና የማይታይ ባህሪውን ለማመን ከፈለግ በማይታየው ባህሪው እግዚአብሔር አብ፣ በሚታየው መልኩ ደግሞ ወልድ። ይሄን እግዚአብሔር የተመሰገነ ነው። ስለዚህ 5 ደቂቃ አንደኛውን አካል፣ 5 ደቂቃ ሁለተኛውን አካል፣ 5 ደቂቃ ሶስተኛውን አካል፣ ከዛ ደግሞ እንደገና ደግሞ በዙር ደግሞ እያደረክ የምታመልክበት ምክንያት የለም። አምልኮ በዙር የምታደርሰው አይደለም። ስንሄድ እዛ ያለውን ነው እዚህ መለማመድ ያለብን። እግዚአብሔር የተመሰገነ። ራእይ መጽሐፍ ምዕራፍ 22 ላይ መጽሐፍ ቅዱስ ሲናገር የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹም ያመልኩታል ነው የሚለው። ያመልኩታል። 1% ነው የሚመለከው። 1% ነው የሚመለከው። አንዳንድ የሆነ እንትን ትንሽ ዞር ለማይ በአምላክነት አለ። በፐርሰን እኮ ነው የምናወራው። ሂ ካለ ምንድን ነው? ግራማቲካል ፐርሰን ነው የሚመለከው። ሂ ነው ካለ ግራማቲካል ፐርሰን ነው። ስለዚህ 1% ነው እየተመለከ ያለ። እግዚአብሔር የተመሰገነ ነው። በዙፋኑም ላይ ስለተቀመጠው ሲናገር አንድ ተቀማጭ ነው ያለው ነው የሚለው። እግዚአብሔር ይመስገን። በእንግሊዝኛው ላይ one sat on the throne ነው የሚለው። አንድ ነው የተቀመጠው። ስለዚህ እግዚአብሔርና በጉ ነው በዙፋኑ ላይ የተቀመጠው ስንል እግዚአብሔርና በጉ በ1% ነው። and they worship him ነው የሚለው። him ፐርሰን ነው። ስንት ፐርሰንት ነው him የሚባለው? 3% ሲንጉላር ነው እኮ ሂ እንጂ ሂ የሚባል ፕሉራል ፐርሰን የለም። እግዚአብሔር ይመስገን። ስለዚህ ፐርሰኖች ሆነው በባህሪ አንዱ ሆኖ ይመለካል እንዳትል መጽሐፉ they worshiped him ነው። ስለዚህ ፐርሰን ነው እየተመለከ ያለው እንጂ ፐርሰኖች ቢባል ነገር በሰማይ የለም። እግዚአብሔር የተመሰገነ ይሁን። ስለዚህ ኢየሱስ ክርስቶስ ራሱን ቀደሰ ከተባለ ወልድ ብቻ ልታደርገው አትችልም። ቀዳሽ አብ መሆኑን ነግሮናል ማለት ነው። ሌላው ኢየሱስ ክርስቶስን በጣም የሚገርማችሁ ነገር ነው። ኢየሱስ ክርስቶስን የዳዊት ዘር ነው ብሎ አንዳንዴ የዳዊት ዘር ብቻ የሚለውን ያው አጽንኦት ተሰጥቶ ይነገራል። ኢየሱስ ግን ስለ ራሱ ሲናገር የዳዊት ዘር ብቻ አይደለም መሆኑን እንዲታወቅለት የፈለገው፣ ስር መሆኑም እንዲታወቅለት ፈልጓል። ይኸውላችሁ እኔ ኢየሱስ ብሎ ነው የሚናገረው ራእይ መጽሐፍ ምዕራፍ 22 ላይ እኔ ኢየሱስ ይላል። እኔ በጣም ነው መወዳት ይችን እንትን በቃ እንደ ብዙ እንደዚህ አይናገርም። ያው ብዙ እኔ ብሎ የሚናገርባቸው ቦታዎች አሉት፣ ግን እኔ ኢየሱስ ብሎ እንዲህ የሚናገርባት ክፍል ናት ይቺ እና በጣም የሆነ ማስተላለፍ የፈለገው ትልቅ ነገር ያለ አድርጌ ነው ማየውና ሁል ጊዜ እችን ክፍል ላይ ስደርስ ደስ ይለኛል። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ። እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ ይላል። የሁለቱ ሶስቱንም እኔ ነኝ ነው የሚለው። የዳዊት ስር እኔ ነኝ፣ የዳዊት ዘርም እኔ ነኝ፣ የሚያበራ የንጋት ኮከብም እኔ ነኝ። እግዚአብሔር ይመስገን። የዳዊት ስር ነኝ ሲል ምን ማለት ነው? ስር መጽሐፍ ቅዱስ ላይ ስር ነኝ አለ። ምን ማለት ነው ስር ነኝ ማለት? ሮሜ መጽሐፍ ምዕራፍ 11 ላይ ተመልከቱ። ሮሜ ምዕራፍ 11 ቁጥር 18 ላይ ሮሜ ምዕራፍ 11 ቁጥር 18 በቅርንጫፎቹ ላይ አትመካ ይላል። ከ17 በጀምሮ ሐሳቡ እንዲገናኝላችሁ። ነገር ግን ከቅርንጫፎች አንዳንዱ ቢሰበሩ
አንተም የበረሃ ወይራ የሆንህ በመካከላቸው ገብተህ ከእነርሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንክ በቅርንጫፎቹ ላይ አትመካ። ብትመካባቸው ግን እግዚአብሔር ይመስገን ስሩ አንተን ይሸከምሃል እንጂ ስሩን የምትሸከም አንተ አይደለህም ይላል። እግዚአብሔር ይመስገን። ስር ማለት የሚሸከመን ማለት ነው። ተሸካሚው ማለት ነው ስር ማለት በመጽሐፍ ቅዱስ ቋንቋ። ስለዚህ ኢየሱስ ክርስቶስ ራሱን መጀመሪያ እኔ ብሎ ሲል የዳዊት ዘር ነኝ የንጋት ኮከብ ነኝ አይደለም ያለው። እኔ ስር ነኝ ብሎ ነው የጀመረው። ራዕይ መጽሐፍ 22 ቁጥር 16 ላይ ልብ ብላችሁ ከሆነ እኔ የዳዊት ስር ነኝ ብሎ ነው የጀመረው። ስር ተሸካሚ ነው። የዳዊት ባለፈው ሳምንት እንደነገርኳቸው ነው። እንደዚህ አይነት ሀሳቦች መዘዝ አላቸው። ቅድም እዛ ጋር ኢየሱስ ክርስቶስ ወልድን የሚቀድሰው አብ ነው፣ እኔ በአብ ነኝ አብም በእኔ ነው ብሎ ሲናገር ይህንን አውቆ ይህንን አስተውሉ እወቁ ብሎ ሲናገር መዘዝ ስላለው ነው። ምክንያቱም በኋላ ላይ መጥቶ ዮሐንስ ወንጌል ምዕራፍ 19 ላይ ቀዳሹ እኔ ነኝ ብሎ መጣ። ስለዚህ መጀመሪያውኑ ወልድን የቀደሰው አብ አይደለም ብለህ ነው መከራከር ያለብህ ማለት ነው፣ ወይም እንደሱ ነው መሄድ ያለብህ። ወልድን የቀደሰው አብ ነው ካልክ አለቀልህ። ከዛ ኢየሱስ ክርስቶስ ኢየሱስ ወልድ ብቻ ነው ብለህ መቀጠል አትችልም። አሁን ደግሞ ኢየሱስን ሁለተኛ የዳዊት ስር ነው ብለህ እንዳትናገር። ሁለተኛ ኢየሱስን ወልድ ብቻ አድርገህ ማሳየት የምትፈልግ ሰው ኢየሱስን የዳዊት ስር ነው እንዳትለው። ስር ካልከው ምን ይመጣብሃል? ተሸካሚ ነው የሚል ይመጣ። ምክንያቱም ስሩ ምን ያደርግሃል? ይሸከምሃል ስለሚል ተሸካሚ ሊሆን ነው። ተሸካሚ ነው ካልክ ደግሞ ምን ይመጣል መሰለ? ዘዳግም ላይ ልውሰዳችሁ። ዘዳግም ምዕራፍ 1 ላይ በፊታችሁ የሚሄደው አምላካችሁ እግዚአብሔር ይላል። በፊታችሁ የሚሄድ አምላካችሁ እግዚአብሔር እናንተ ስታዩ በግብፅና በምድረ በዳ እንዳደረገላችሁ ሁሉ ስለ እናንተ ይዋጋል። ወደዚህም ስፍራ እስክትወጡ ድረስ በሄዳችሁበት መንገድ ሁሉ ሰው ልጁን እንዲሸከም አምላክህ እግዚአብሔር እንደተሸከመህ አንተ አይተሃል ይላል። ማንን እንደሚሸከም ነው የሚሸከመው? ልጁን። ምናችን ሆነ ማለት ነው? አባት ይሸከመኛል ስትል አባት ነው የሚሆነው። አምላክ እግዚአብሔር አባት ሲሆን ነው የሚሸከም። ስለዚህ የዳዊት ስር ነው ካልከው ተሸካሚ ነው ማለት ነው። ኢየሱስ ተሸካሚ ነው ካልከው ደግሞ አባትህ ነው። እግዚአብሔር የተመሰገነ። ስለዚህ ኢየሱስን ይሸከመኛል ካልክ በኋላ አብ አይደለም እያልክ መከራከር አትችልም ማለት ነው። የማይሆን ክርክር ነው የሚሆነው። ስለዚህ ከመጀመሪያውኑ የዳዊት ስር ነው እንዳትለው። ሁለተኛ እዛው የዳዊት ዘር ነው እያላችሁ መቆየት ከተፈለገ እዛው ላይ መቆየት ነው እንጂ የዳዊት ስር ነው ከተባለ በኋላ ግን አለቀ ማለት ነው። ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። ከዘዳግም ሳልወጣ አንድ ጥቅስ ላንብብ። ዘዳግም 32 ቁጥር 6 እንደዚህ ይላል፣ ደንቆሮ ብልሃተኛም ያልሆንክ ሕዝብ ሆይ ለእግዚአብሔር ይህን ትመልሳለህን? የገዛ አባትህ አይደለምን? የፈጠረህና ያጸናህ እርሱ ነው። እግዚአብሔር ምንድን ነው? የገዛ አባትህ ነው ይላል። ታዲያ ምን አደረገ ይሄ የገዛ አባትህ? ቁጥር 11 ላይ ንስር ጫጩቶቹን እንደሚያወጣ በእነርሱም ላይ እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹ ምን አደረጋቸው? አዘላቸው። እግዚአብሔር ይመስገን። ተሸከማቸው። ዘዳግም መጽሐፍ ምዕራፍ 1 ላይ ደግሞ ተሸከማቸው ነው የሚለው። ማን ነው የተሸከመ? የገዛ አባትህ ነው። እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ
የዳዊት ስር ነው ካልክ በሮሜ 11:18 መሰረት ተሸካሚ ይሆናል ማለት ነው። ከዛ ዘዳግም መጽሐፍ ምዕራፍ 1 ቁጥር 31 ላይ አባትህ ይሆናል። ዘዳግም 32 ቁጥር 6 እና 11 ላይ አባትህ ይሆናል። ስለዚህ ኢየሱስ ክርስቶስን ወልድ ብቻ ነው ብለህ እያልክ የዳዊት ስር ነው ብለህ እንዳታስበው። ስር ነው ካልክ ተሸካሚ የሚለው ነገር ይመጣል። ተሸካሚ ነው እያልክ ነው። ተሸካሚ ነው ካልክ ደግሞ አባቴ ነው ልትል ነው፣ አብ ነው ልትል። ኢየሱስ ክርስቶስ የተመሰገነ ይሁን። ኢየሱስ ክርስቶስን የቀደሰው አብ ነው ካልክ እንግዳው ኢየሱስ ወልድ ብቻ ነው ብለህ የሚለውን ታቆማለህ። ለምን? ራሴን የምቀድሰው እኔ ነኝ ብሎ መጥቷል። በዮሐንስ ምዕራፍ 10:36 አብ ነው ቀዳሹ ብለዋል። በዮሐንስ 17:19 ላይ ደግሞ እኔ ራሴን እቀድሳለሁ ብሎ መጥቷል። ስለዚህ ኢየሱስን ወልድ ብቻ ነው ብለህ መቆም አትችልም። ስለዚህ ኢየሱስ ክርስቶስ በሚታየው መልኩ ወንድ ልጅ ነው፣ አንድያ ልጅ ነው፣ የሰው ልጅ ነው፣ የሰውነት ቤተ መቅደስ ነው፣ የሕይወት እንጀራ ነው፣ እግዚአብሔር ያዘጋጀው ሰው ነው፣ የሥጋው ሰውነት ነው፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 47 መሰረት ደግሞ ሁለተኛው ሰው ነው። ይሄ ሁሉ ያለው ነገር የፊተኛው ሰው ሊሆን አይችልም። የፊተኛው ሰው ሥጋ የሕይወት እንጀራ ሊሆን አይችልም። የሁለተኛው ሰው ነው። የሁለተኛው ሥጋ ነው የሕይወት እንጀራ። ለሰው ልጆች የምሰጠው ደግሞ የሕይወት እንጀራ ሥጋዬ ነዋል። ስለዚህ ይሄ የሕይወት እንጀራ መሆን አይችልም። የእሱ የሁለተኛው ሰው ሥጋ ነው የሕይወት እንጀራ የተባለ። የሁለተኛው ሰው ነው የእግዚአብሔር በግ የተባለው። ሁለተኛው ሰው ነው እግዚአብሔር የሚፈርድበት፣ ፍርድን የሚሰጥበት እግዚአብሔር ያዘጋጀው ሰው የተባለው ሁለተኛው ሰው ነው። እግዚአብሔር የተመሰገነ ይሁን። በማይታይ ባህሪው ደግሞ ራሱ የሚቀባ ወልድን ቀቢ ነኝ ብሎ የመጣው ራሱ ነው። ስለዚህ ኢየሱስ ክርስቶስ ወልድ ብቻ ነው ብሎ ለማለት እነዚህን የመጽሐፍ ቅዱስ ክፍሎች በሙሉ ማጥፋት ስለሚጠይቅ የሚቻል ነገር አይደለም። ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። እግዚአብሔር ይህንን ስለገለጠልን ኢየሱስ ክርስቶስ ወልድ ብቻ አለመሆኑ እንድናውቅ አእምሯችንን ስለከፈተ ተሸካሚ ኢየሱስ እኮ ብቸኛ ኢየሱስ ክርስቶስ አባት ካልሆነ ሊሸከም አይችልም። ምክንያቱም ተሸካሚው ስር ነው ተብሏል። ስር ደግሞ ምንድን ነው ተብሏል? አብ ነው ተብሏል። እግዚአብሔር የተመሰገነ ይሁን። አብ ስር ነው ተብሏል። ስለዚህ ኢየሱስ ክርስቶስን አብ ነው ብለን ስትቀበል ምን ማለት ነው? ወይም ደግሞ ኢየሱስ ክርስቶስ አብ አይደለም ስትለው ምን ማለት? ስር የሌለ ሕዝብ ሆንክ ማለት እኮ የሆነ የኢየሱስ ክርስቶስ የአብነቱ ያልገባህ ብቻ እኮ አይደል፣ ስር የለህም ማለት እኮ። ስር ነው አባትነቱ። ስር የሚለ የኔ የዳዊት ስር ነኝ የሚለ አባትነቱ ነው። የዳዊት ዘር ነኝ የሚለ ደግሞ ወልድነቱ ነው። እግዚአብሔር የተመሰገነ ነው። ስር ግን ያለው አብነቱን ነው፣ ተሸካሚ መሆኑን ነው የሚነግረን። ስር ይሸከማል፣ ከተሸከመ ደግሞ አብ ነው። ስለዚህ ኢየሱስ ክርስቶስ በዚህ መልኩ ሲገባ ስር ያለ ሕዝብ ነህ አንተ። ዝም ብለህ የሆነ እዛና እዚህ የተጣልክ ሕዝብ አይደለም። ተራ የሆነ የሃይማኖት ክርክር አይደለም የያዝነው። ስር ይኑርህ እያለን ነው። እግዚአብሔር ይመስገን። ኢየሱስ ወልድ ብቻ አይደለም ስንል ምን ማለት ነው? ስር ያለ ሁን። ሃይማኖት ብቻ ሳይሆን ስር ያለ እምነት ይኑርህ። ስር ያለህ ክርስትና ይኑርህ። ስር ያለህ ክርስትና የሚኖርህ ኢየሱስ ወልድ ብቻ አለመሆኑ ሲገባህ ብቻ ነው። በቃ ኢየሱስ ወልድ ብቻ ከሆነብህ ስር የለህም። ስር ከሌለህ ደግሞ ዋጋ የለም። እግዚአብሔር የተመሰገነ ይሁን። ስለዚህ እዚህ የምትሰሙኝ ወንድሞቼ ኢየሱስ ወልድ ብቻ ሆኖ ሲሰማችሁ የነበራችሁ እባካችሁ ይህንን ጉዳይ ዝም ብሎ ተራ የሃይማኖት ጉዳይ የሆነ የእምነት ክርክር ጉዳይ አድርጋችሁ እያሰባችሁ በዛ መልክ መያዝ የለባችሁ። ስር እንዲኖራችሁ መጽሐፍ ቅዱስ ስር ሰዳችሁ በእርሱ ታነጹ የሚል ቃል አለ። ስር እንዲኖራችሁ ከተፈለገ ኢየሱስ ወልድ ብቻ አለመሆኑን ማመን ግድ ነው የሚሆነው። ኢየሱስን ወልድ ብቻ ብሎ የሚያመን ቤተ እምነት ውስጥ ስር
የሚባል ነገር የለም በመጽሐፍ ቅዱስ መሰረት። ስለዚህ እግዚአብሔር ይህንን ስለረዳን ስላገዘን እግዚአብሔር እናመሰግናለን። ይሄ የገባችሁ ወንድሞቼና እህቶቼ በእውነት ሁልጊዜ እንደምናገረው ዛሬም እደግመዋለሁ፣ የማያልቅ ዕዳ አለብን፣ የምስጋና ዕዳ አለብን። በእውነት ይህንን ነገር ስለገለጠልን እግዚአብሔርን በጣም እናመሰግናለን። ይህንን እውነት ደግሞ ስለነገሩን ይህንን እውነት እንድናይ ስለተጠቀመባቸው ሰዎችም እግዚአብሔርን በጣም እናመሰግናለን። እግዚአብሔር ይባርካቸው። መጽሐፍ ቅዱስ በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል ስለሚል እግዚአብሔር በእጥፍ ክብር ይባርካቸው እላለሁ። ይህንን እውነት እንድናስተውል እግዚአብሔር የተጠቀመባቸውን ሰዎች አገልጋዮቻችን በሙሉ እንደ ቃሉ እንደተጻፈው በእጥፍ ክብር ይባርካቸው እላለሁ። ጌታ ኢየሱስ ስሙ ለዘላለም የተባረከ ይሁን። ይሄ አሁን ያስተማርኩት ትምህርት ችግር አለበት ብለህ የምትል ሰዎች ካላችሁ፣ በጌታ በኢየሱስ ክርስቶስም ያልተጠመቃችሁ፣ ይህን የአንድ አምላክ ምስጢር ያልገባችሁ፣ ኢየሱስ ክርስቶስን ወልድ ብቻ ብላችሁ የምታስቡ፣ ኢየሱስ ራሱን የሚቀድስ አብ እንደሆነ፣ ኢየሱስ የተሸከመን የዳዊት ስር የሆነው አብ እንደሆነ በመጽሐፍ ቅዱስ መሰረት ይሄ ያልታያችሁ ስር እንዲኖራችሁ ነው እኛ ወንጌል እየነገርን ያለን። ሃይማኖት ብቻ ሳይሆን ስር እንዲኖር። ሃይማኖትማ ሰው እንደ በዛ እኮ፣ ስር ያለው እምነት እንዲኖር ከተፈለገ ኢየሱስ ወልድ ብቻ ብሎ ማመን ስር የለው። ኢየሱስ የዳዊት ስር ነው ካልክ በሮሜ መጽሐፍ 11:18 ተሸካሚ ነው ብለህ ይሸከመኛል ብለህ ካመንክ ደግሞ በዘዳግም ምዕራፍ 1 ቁጥር 31፣ በዘዳግም ምዕራፍ 32 ቁጥር 6 እና 11፣ በኢሳይያስ ምዕራፍ 46 ቁጥር 3 መሰረት አብ ነው ማለት ነው። ስለዚህ ኢየሱስ ወልድ ብቻ አይደለም። ኢየሱስ ወልድ የሚሆነው በሚታየው መልኩ ነው። ኢየሱስ ተቀዳሽ ወልድ የሚሆነው በተቀዳሽነቱ ነው። አብ ቀደሰኝ ብሎ ሲል ወልድ ነው የቀደሰው። ስለዚህ በተቀዳሽነቱ ወልድ ነው፣ በቀዳሽነቱ ግን ወልድ አይደለም። ቀዳሽ አብ ነው። ስለዚህ እንደዚህ ነው መጽሐፉ የሚነግረን። ይሄ ከሌለ ስር የለም ማለት ነው። እግዚአብሔር የተባረከ ይሁን። እንዴት ደስ ይላችሁ ይሆን ወንድሞቼና እህቶቼ? እግዚአብሔርን በእውነት እኔ ያጋነንኩ አይመስለኝም። ምክንያቱም እዚህ ስንት ነገር በሚባልበት በዚህ ዘመን ላይ ኢየሱስ ክርስቶስ ስር ያለው እምነት ስለሰጠን፣ ሃሌሉያ! ዝም ብሎ ሃይማኖት ሳይሆን ስር ያለው ይህ እውነት የገባህ እዚህ የምታየኝ ወንድሜ፣ ቀጥታ ለአንተ ልንገርህ ዛሬ አንተ ስር ያለህ ክርስቲያን ነህ። እግዚአብሔር ይመስገን። ኢየሱስ ክርስቶስ ወልድ ብቻ እንዳልሆነ የገባህ አንቺ ስር ያለሽ ክርስቲያን ነህ። ዝም ብሎ ክርስትና አይደለም እግዚአብሔር የሰጠ ስር ያለው ክርስትና ያኮ ነው የተሰጠን እንጂ ዝም ብሎ ቢሆነ ከእምነቶች አንዱ እንደሱ ነው የሚገባችሁ። አንዱ ብዙ ሃይማኖቶች አሉ፣ ከሃይማኖቶች አንዱ ነው የተሰጠን አይደለም። ስር ያለው መሰረት ያለው እግዚአብሔር ያ ስር ያለው የሚሆንልህ ኢየሱስ ወልድ ብቻ አይደለም። እግዚአብሔር ይመስገን። ተቀዳሽ ብቻ አይደለም፣ ቀዳሽ ነው። የወይን ግንድ ብቻ ሳይሆን ስርም ነው። ስር መሆኑ ሲገባ ይሸከማል። የሚሸከመ አገኘው ማለት ነው። ተሸከመኝ እንዴት አድርጎ ይሸከማል? አንተ ስር መሆኑን ካላመንክለት ኢየሱስን ተሸከመኝ ምን ማለት ነው? ተሸከመኝ ማለት የሚሸከም እኮ ስር ሲሆን ነው። ስር ነው ብለህ ስታምነው እኮ ነው የሚሸከም። ስር አይደለም ኢየሱስ ብለው ስርነቱን ክድህበት እንዴት አድርጎ ይሸከማል? እንዴት አድርጎ ይሸከምሻል? እህቴ ኢየሱስ እንዲሸከማችሁ የምትፈልጉ ሰዎች ሃይማኖት ብቻ ሳይሆን የሚሸከም ኢየሱስ እንዲኖርህ ከፈለግ ኢየሱስ ስር ነው ብለህ መቀበል አለብህ። ስር ነው ብለህ ከተቀበልክ ግን መዘዝ አለው። ስር ነው ብለህ ከተቀበልክ መዘዙን ፈርተህ ስርነቱን አልቀበልም ካልክ ስር የሌለህ ትሆናለህ ማለት ነው። የፈለገ ነገር ይምጣ፣ ማንም የሚለውን ይበለኝ፣ ኢየሱስ ግን ስር ነው ካልክ ይሸከማል። ተሸካሚ ሆነ ማለት ነው።
ተሸካሚህ ነው ካልክ ደግሞ አብ ነው። እግዚአብሔር ይመስገን። አብ ሲሆን ነው ስር የሚሆነው። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ስለዚህ ኢየሱስ ወልድ ብቻ አይደለም፣ በጭራሽ በጭራሽ። እንዴ ያ ሰውነት እኮ የሰውነት ቤተ መቅደስ ነው እኮ። በእኔ የሚኖረው አብ ነው ያለው እኮ ራሱ ነው። እግዚአብሔር ይመስገን። ስለዚህ አብ በወልድ ይኖራል፣ ወልድ በአብ ይኖራል። ኢየሱስ ስለዚህ አብ በወልድ ስለሚኖር ስለዚህ ኢየሱስ ወልድ ብቻ አይደለም። እግዚአብሔር የተመሰገነ ይሁን። ዛሬ በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ምክንያቱም ወደ እናንተ ስመጣ ሁሉ ስር ያለው ክርስትና የሚለው ነገር እንዴት አድርጎ በቃ እንዴት ሰቅዞ እንደያዘ ልነግራችሁ አልችልም። በቃ በጣም ደስ እያለኝ ነው የመጣሁት። ቸኩዬ ማለት ነው ላካፍላችሁ፣ ይህንን ነገር ላካፍላችሁ። ስር ያለህ ክርስቲያን ነህ ብዬ ልልሽ፣ ስር ያለሽ ክርስትና፣ ስር ያለው ክርስትና ነው ያለህ ብዬ ይህንን ለመንገር በጣም ጓጉቼ ነው የመጣሁት እና በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ስለዚህ ስር እንዲኖራችሁ ነው እየነገርን ያለ ነው። እናንተን እኛ የማብሸቅም የማናደድም ዓላማም የለንም። ይህን እውነታችንን ነው የምናሰማው ለዓለም። እግዚአብሔር ይባረክ። እንዴት ሳብን አሳየን